ሰላም እንዴት ናችሁ? ትዕግስት ነኝ ከቴምር ያው ታቆኛላችሁ ወይም ደግሞ የሃ በሚለው አካውንት ታቆኛላችሁ። ስጦታ መስጠት ብትፈልጉ እናንተ ለምትወዱት ሰው ስጦታ ብሰጠው ያስደስተዋል ብላችሁ የምታስቡት ነገር ምንድነው? ይሄን ለእናንተ ኮሜንት ላይ አሳውቁኝ። መስጠት የምትፈልጉትን ማለት ነው። ወይም ደግሞ ይሄን ብሰጠው ይሄኛው ነገር ጥሩ ነው ብላችሁ የምታስቡት ለምትወዱት ሰው ለቤተሰብ ሊሆን ይችላል፣ ለጓደኛችሁ ሊሆን ይችላል፣ ወይም ለቅርብ ሰው ለምትሉት ማለት ነው። እኔ ግን ብሆን ማለት ነው የምሰጠው ቤት ነው። ቤት ገዝቼ ነው የምሰጠው ወይም ደግሞ የንግድ ሱቅ ገዝቼ እሰጠዋለሁ ማለት ነው። ምክንያቱም ሌላ ነገር አሁን ለምሳሌ ስልክ ሊሆን ይችላል፣ ወር ውድ ነገሮች መኪና ሊሆን ይችላል። በቃ ይሄ ዓለም ላይ ያሉ ውድ ነገሮችን ልትሰጧቸው ትችላላችሁ። ግን ቤት ያልኩበት ምክንያት ስላለኝ ሁሌም አላቂ ነገሮች እናንተን ሊያስታውሷችሁ አይችሉም፣ ወይም ደግሞ ሲያልቅ ይረሷችኋል ማለት ነው። የማያልቁ ነገሮች ግን አሁን ለምሳሌ ቤት እናንተ ለዛ ሰው እንኳን ብትሰጡት ማለት እናንተ ላይ ብቻ አይደለም የሚቆመው፣ ወይም ደግሞ የሰጣችሁት ሰው ላይ ብቻ አይደለም እናንተን የሚያስታውሳችሁ። ያ ሰው ለልጁ ሊያስተላልፈው ይችላል። ቤት ከልጅ ልጅ እየተዋረሰ ስለሚሄድ ማለት ነው። እኔ ብሆን ለምወደው ሰው የምሰጠው ቤት ነው። ገዝቼ የምሰጠው ቤት ወይም ደግሞ የንግድ ሱቅ ይሆናል ማለት ነው። ይህን ደግሞ የምታገኙት ከኛ ከቴምሮች ይሆናል ማለት ነው። ምክንያቱም የንግድ ሱቅም መኖሪያ አፓርትመንቶችንም በተለያዩ ሳይቶቻችን ላይ እየሸጥን ስለምንገኝ ማለት ነው። ለምሳሌ የሳይቶቻችንን መገኛ ለማወቅ የምትፈልጉ ሰዎች በ0955 22 08 35 ደውሉልኝ። ካልሆነ ይሄ እድል ያመልጣችኋል። ለምትወዱት ሰው ሌላ ነገር አትስጡ። ስጦታ የሚሰጠው ቤት ብቻ ስለሆነ ሌላ ነገርም ጨምራችሁ መስጠት ትችላላችሁ። ግን ቤት ወይም ደግሞ የንግድ ሱቅ ገዝታችሁ ስጡት ብዬ ነው የማስበው። ምክንያቱም ለነገ ከትውልድ ትውልድ የሚተላለፍ ነገር ስለሆነ ማለት ነው።